እና አሁን አንተ የምትለው በጣም ሴንስ እየሰጠ መጣ። ትክክል የምትናገሩ ታስታውሻለሽ? እኔ ወለጋ ላይ ሲጨፈጨፍ በግልጽ ኦሮሞን አሰልፈው በበላይነት ኦሮሞ አለም እየገደለን ያለ ሻዕቢያና ወያኔ ናቸው የተባረሩ የአድዋ ትግሬዎች ናቸው የሚረሽኑ ስል ማንም ሊሰማኝ አልቻለም። መኪና ላይ አወርደው በጎች አሉ የሚሉ በኦሮምኛ የሚናገሩ ትግሬ ነው። ኦሮሞ ጥቂት ነው፣ ያልገባ ኦሮሞ ነው የሚያግዛቸው። የኦሮሞ ህዝብ 11 ሚሊዮን ከአማራ ጋር ተጋብቷል። 5 ሚሊዮን ትግሬ ግን ያገባቸውን አሜሪካ እኳ የጦርነት ጊዜ ገሏል ከነ ልጆቻ። ታስታውሻለሽ? ህፃን ልጅ የ3 ዓመት በጥይት የገደሉ ከነ እናቱ አማራ ስለሆነ ብቻ መውጣ ልንገርህማ፣ እናቶቻችን እኮ አዝነው እባክህ መድኃኒዓለም ሰብስበን ነበር። ከዚያ ኦሮሞቹ አብይ ወይ ሌሎች ፈርተው ነው እንጂ ፋኖን ወደ አማራን ገና ይመጣሉ። የወለጋ ጭፍጨፋ ታያላችሁ የሚለውን ታስታውሻለች? ማርቆስ ይሻገራሉ፣ በየቤቱ ይመጣሉ፣ ድሮን ይገዛሉ፣ ይጨፈጭፋቸዋል ብያለሁ። እንዴት ትግሬን ተዋግተን እንዴት ምናምን የታጠቀው ገብቶ ይናገር ነበር። እኔ ፋኖ ነኝ ምናምን። ይሄው ዛሬ እኔ ያልኩት እያንዳንዱ ስቴፕ ባይ ስቴፕ ተደርጓል። ክልሉን ፋኖ ለቆ ካልወጣ ይወድማል። የሁለቱም ፍላጎት ነው። የኦሮሞ ኃይሎች ጽንፈኞች የኦሮሞ ህዝብ ፍላጎት አለባይዘ ኦሮሞማ ተዋልዶ እኮ 11 ሚሊዮን አብሮ እየኖረ ነው። ይሄንን እንዴት አድርገሽ ቆራርጠሽ ታባሪዋል? የማይሆን ነገር እኮ ነው። አሁን እኮ 11 ሚሊዮን ኦሮማራ እኛን የአማራ ብሔርተኞች አይደለንም እንጂ አሁን አይደለሁም ኢትዮጵያ ብሔርተኛ ሆኛለሁ። ምክንያቱም ትግሬ እየመጣ ስለሆነ ትቼዋለሁ። ከኢትዮጵያኖች ጋር ብሎ እኛ እኮ ተጋብተናል እኮ እኔ አባቴ እናቴ አማራ ናት። ላስገንዝብ ለህዝብ ይኸውልህ፣ ኦሮማራው እኛን ያሸንፈናል ብታምኑ ባታምኑ። ሌላው ኢትዮጵያኒስት አለ ብሔር ብሔረሰቦች ፕላስ የኦሮሞና የአማራ ቅልቅል 11 ሚሊዮን ነው። ቢደመር ከ50 ፕላስ በላይ ነው ኢትዮጵያዊ። ስለዚህ ብሔርተኝነቱን ያሸንፏል፣ የአማራንም ያሸንፏል። የኦሮሞን ብሔርተኛ የትግሬ ተይው የትም አይገባ አባረነዋል። የደቡብ ብሔርተኛ የለም። 3ቱ ብሔር ነው ኦሮሞ፣ አማራ፣ ትግሬ እየተባለ ትግሬ ያመጣው እኮ ነው። አማራ አላመጣው፣ ኦሮሞ አላመጣው። አስመሮም ማለት እኮ ለገሰ ኦሮምማ ብሎ የጻፈ አባ ገዳ የሚባል ነበር ብሎ የጻፈ ሆን ብሎ እኮ ነው። ለኦሮሞ ህዝብ ያሰበ መስሎ አማራ ጨፍጭፋችሁ ነበር፣ አማራ ወደ ኋላ አስቀርቷችሁ ነበር፣ አማራ መሬታችሁን ቀምቷችኋል፣ አማራ ይንቃችኋል፣ አማራ ኦሮሞ ትልቅ ነው እያለ ልክ እንደ ዮሐን ክራፍት የጻፈው አስመሮም ለገሰ ይባላል። መሬቱን ሚጥሚጣ ያድርግለት እንደ መለስ ዜናዊ። ተስፋዬ ገብረአብ ሚጥሚጣ ያድርግበት። አሁን አስምሮም አንዳንድ ደንቆሮ ኦሮሞች ወጥተው ለእኛ እኮ ለእናንተ እኮ ሰርቶ አይደለም። አኖሌ እኮ የእነ አስምሮም ለገሰ ነው። አኖሌ እኮ የእነ ተስፋዬ ገብረአብ ነው፣ የአብይ አህመድ ነው። አኖሌ ኦሮሞ ያቆመው እንዳይመስላችሁ። ስለዚህ አሁንም እኔ ከ5 ሚሊዮን ትግሬ 15 ሚሊዮን ኦሮሞ የተሻለ ነው። ለምን? ኦሮሞ እኮ አብረን ነው መሬቱ ላይ የምንኖረው፣ በጋራ መሬታችን ላይ። ኦሮሞ ከኬንያ ነው ምናምን የሚሉ ዶክተሮች ያሉ ያማራ መልሰው ደግሞ ከነ ዘመድኩን በቀለ ጋር ከኦሮሞች ጋር ደግሞ ቴሌቪዥን ጋር ሲወጡ ነው ያለ አንዳንድ ዶክተሮች። ጉራ እኮ ነው። ኦሮሞን ወደ ኬንያን መልሰዋለን። ዶሮ አረከው እንደ ወይስ እንቁላል እንደ በላይ ነህ እንደ እንቁላል ነግዳለሁ ብሎ ነበር። እንደሱ ተሸከመ ገበያ የምታደርሰው መሰል አብዳል ባይዞ እንቁላል ነግዶና ዶሮና ሊስትሮ ነግዶ ቀብቶ ጫማ መኪና አጥቦ ሀብታም የሆነ የለም። ውሸት ነው። ጀርባቸው ወይ ሰሊጥ ነው፣ ጀርባቸው ወይ ወርቅ ነው፣ ጀርባቸው ህዋት ነው፣ ጀርባቸው አብይ። የመንግስት ባለሀብት የሚባሉ አሉ። እንደነ በላይነህ እንዴ የመንግስት ባለሀብት ናቸው። መንግስትን በደንብ ይረዱታል። ለመንግስት በደንብ ገንዘብ ያስተላልፋሉ፣ ያወጣሉ፣ ያስገባሉ። እነዚህ አሉ። ሌላም አለ ከህዋት ጋር ዘርፎ ሰርቶ የከበሩ ደግሞ አሉ። ስለዚህ የህዋት ባለሀብት አለ፣ የአብይ ባለሀብት አለ፣ የመንግስት ባለሀብት። አሁን እነ ትልቅ ሰው ገዳሙ የሚደግሱ ድግስ አይታችኋል። ጎጃሜ በየቀኑ 300 ሚሊዮን ብር ነው የሚያወጣ። ግን ቀበሮ ሜዳ ጎንደር ላይ ደብረ ብርሃን ላይ ስታዩት አማራው ያሳዝናል። አሸዋ መስሎ ወሎየው አፈር ለብሶና የሚያማምሩ ጸጉራቸው ሉጫ የሚያማምሩ የአማራ ልጆች። ይሄ ነው የገጠመን። ይህን ስንናገር ሚዲያው የነሱ ስለሆነ ሁሉንም ነገር ስለያዙት ገንዘቡ በእነሱ ስለሆነ ፋኖ የሚሉ በእነሱ ስር ስለሆነ ምንም ሊሰማን አልቻለም። ህዝቡ እኛ እንዳንወጣ ነው የሚታገሉን። አሁን ይቺ አበባ ስለተወረወረች ብዙ ገንዘብ ያለ ይመስለዋል። መጥቶ ጊፍቱን